ምርትና አገልግሎት ገበያና ሸማች እንዲያገናኝ ለማድረግ ማስታወቂያ ማስነገር የተለመደ ነው። ለመሆኑ በምርትና አገልግሎት የማስተዋወቅ ሂደት ውስጥ ሊደረግ የሚገባው ጥንቃቄ እንዴት ያለ ነው? ገዛ ጌታውን ይነግራችኋል። በየትኛውም የንግድ ዘርፍ ውስጥ የሚመረት ምርትም ሆነ የሚሰጥ አገልግሎት ዋና ዓላማው የደንበኞቹን ችግር መፍታት እንደሆነ በባለሙያዎች ዘንድ ይነገራል። ይሁን እንጂ አንድ ምርት ወይም አገልግሎት ችግር ፈቺ ቢሆንም እንኳን ደንበኛው ስለ ምርቱ ካላወቀ የት እንደሚያገኘውና እንዴት እንደሚጠቀመው መረጃ ካላገኘ የንግዱ ውጤታማነት ጥያቄ ውስጥ ይገባል። በመሆኑም ማስታወቂያ ለአንድ ቢዝነስ ማደግና መጎልበት ትልቅ ድርሻ እንዳለው የዘርፉ ባለሙያዎች ያስረዳሉ። የሚነገሩ ማስታወቂያዎች ትክክለኛ ሚዛናዊና ያልተጋነኑ መሆን እንዳለባቸውም ይጠቀሳል። ሆኖም በተለያዩ ሚዲያዎች የሚደመጡ በርካታ ማስታወቂያዎች ከሚሰጡት አገልግሎትና ከሚመረቱ ምርት እውነተኛ አቅም በብዙ ጥፍ የተጋነኑ ደንበኛን የሚያሳስቱና ከእውነታው የራቁ ናቸው ተብለው ይወቀሳሉ። ለመሆኑ አንድ ማስታወቂያ ለቢዝነስ ምን አይነት ፋይዳ ይኖረዋል? ማስታወቂያውስ እንዴት መዘጋጀት አለበት? አቶ አስቻለው ታምሩ የ27 ማርኬቲንግና ብራንድ አጋር መስራችና ዋና ስራ አስፈጻሚ ናቸው። ማስታወቂያ ስለ ምርትና አገልግሎታችን ደንበኞች የት መግዛት እንዳለባቸውና እንዴት መጠቀም እንደሚችሉ ግንዛቤ የሚፈጠርበት አስፈላጊ መሳሪያ እንደሆነ ይናገራሉ። እያንዳንዱ አገልግሎት ምንም አይነት አገልግሎት እያንዳንዱ ምርት ምንም አይነት ምርት ማለት ነው ከተመረተ በኋላ ያ ምርት ምን አይነት ችግሮችን ሊፈታ ይችላል፣ በምን አይነት መልኩ ደንበኛው መጠቀም አለበት፣ የት ሄዶ መግዛት አለበት የሚለውንና ሌሎችንም የማርኬቲንግ ጉዳዮችን በማስታወቂያ ነው ለደንበኛው ተደራሽ ልናደርግ የምንችለው ማለት ነው። ስለዚህ ፕሮዳክቶችን ካመረትም በኋላ ለደንበኛው ተገቢውን መረጃ ካልሰጠነው ምርቱን በማምረታችን አገልግሎቱን በማዘጋጀታችን ልናገኝ የምንችለውን ጥቅም አናገኝም ማለት ነው። ስለዚህ በዋናነት ማስታወቂያ ስለ ምርታችን ስለ አገልግሎታችን ደንበኛው የት መግዛት እንዳለበት እንዴት መጠቀም እንዳለበት መረጃ የምንሰጥበት ነው ብሎ መውሰድ ይቻላል። ምርቶችም እንደ ሰው ልጅ ራሳቸው የህይወት ዑደት አላቸው። በዚህ መሰረት ምርትም ሆነ አገልግሎት ይወለዳል። ሽያጩ እየጨመረ ሲመጣ የእድገት ደረጃ ላይ ይደርሳል፣ ይጎለምሳል። በመጨረሻም የሰው ልጅ ይችን ምድር እንደሚሰናበተው ሁሉ ምርትም ከገበያው ይወጣል፣ ይረሳል። ይህንን የህይወት ዑደት ተከትለው ከገበያ የወጡትን እንደ ታይፒንግ ማሽን፣ የኖኪያ ስልኮችና የድሮ የፎቶግራፍ ካሜራዎችን በማስታወስ አንድ ማስታወቂያ ሲዘጋጅና ሲሰራጭ እንደ ምርቱ ባህሪና እንደ ገበያ ደረጃው የህይወት ዘመን ዑደቱ ዓላማውን ያልዘነጋ መሆን አለበት የሚሉት አቶ አስቻለው ታምሩ ማስታወቂያ ምርትንና ደንበኛን የሚያገናኝ ወሳኝ ድልድይ የሚሆነውም ይህንን ሲያሟላ እንደሆነ ያስረዳሉ። አንድ ፕሮዳክት ለመጀመሪያ ጊዜ አንድ ምርት ለመጀመሪያ ጊዜ ወደ ገበያ ሲመጣ የምናስተዋውቀው ዋና ዓላማ መረጃ መስጠት ነው ማለት። ሁለተኛው ዑደት ላይ ገበያ ላይ ከገባው በኋላ ሽያጩ እንዲጨምር ሊያደርገው የሚችለው የማግባባት ይሄ ፐርሲው የምንለው ይሆናል ማለት ነው። የማስታወቂያው ዓላማ ማቹር ካደረገ በኋላ ለምሳሌ በመጠጥ ኢንዱስትሪ ላይ ብናይ ለበርካታ ዓመታት ወደ 130 ዓመት የቆዩ የለስላሳ መጠጦች አሉ። እነዚህ ስለማይታወቁ አይደሉም የሚተዋወቁት። የማስታወስ ደንበኛቸው ከነሱ ጋር ያለውን ቆይታ እንዲጨምር ሊያደርግ የሚችል ነው ማለት ነው። ዲክላይን ካደረገ ኦልሬዲ ካረጀ የማስታወቅ ስራ አይደለም የምንሰራው ማለት ነው። ምርትና አገልግሎቱን በአዲስ አይነት መልኩ አሻሽለን ልናመጣው እንችላለን እና ኖኪያ ለምሳሌ በአዲስ አይነት መልኩ አሻሽሎ ቢያመጣው ኖሮ እነ ኮዳክ የምንላቸው የተለያዩ ካሜራዎችም አሻሽለው ሊመጡ ቢችሉ እንደገና ግሮዝ ስቴጅ ላይ ሊገቡ ይችላሉ። በርግጥ ማስታወቂያ ሳቢ የማያሰለችና የሰውን ትኩረት የሚስብ መሆን አለበት። ነገር ግን ማስታወቂያ ሲሰራ ትልቅ ጥንቃቄ ያስፈልገዋል። ከተገባው ቃል በላይ አጋኖ ማስታወቅ ደንበኛን ማጣት ያስከትላል። ይህም ትርፍን ማጣት ብቻ ሳይሆን ኪሳራንም ሊያመጣ እንደሚችል የሚያሳስቡት አቶ አስቻለው ብዙ ጊዜ የሚነገሩ ማስታወቂያዎች የተጋነኑና ከነባራዊ ሁኔታ የራቁ ሆነው ቢታዩም ደንበኛ የተገባለትን ቃል ሆኖ ካላገኘውና ከአገልግሎቱ አነስተኛ ውጤት ከተመለከተ ተስፋ በመቁረጥ ምርቱን መግዛት ያቆማል ሲሉም ያብራራሉ። ማስታወቂያ መጋነን የለበትም። ለምሳሌ ማስታወቂያውን ስታጋንን ለደንበኛ ቃል እየገባ ነው። ስለዚህ ለደንበኛ በማስታወቂያ አማካኝነት እንደዚህ አይነት አገልግሎት እንደዚህ አይነት ችግር ሊፈታ የሚችል እንደዚህ አይነት ምርት አለኑና ግዙ ብለህ አጋና አስተዋውቀህ ደንበኛው መጥቶ አንተ ጋር ሊገዛ ሲመጣ የሚያገኘው ፕሮዳክት ከጠበቀው በታች ሊሆን ይችላል ማለት ነው። ስለዚህ የደንበኛውን ኤክስፔክቴሽን ሊያጋነን በማይችል አይነት መልኩ ትክክለኛ መልእክትን ሊያስተላልፍ በሚችል መልኩ መሆን አለበት። በእርግጥ ማስታወቂያ ሳቢ መሆን አለበት። የሰዎችን አቴንሽን በደንብ ሊስብ በሚችል አይነት መልኩ መነገር አለበት። ሌላ መልእክቱን በደንብ ኖት እንዲደረግ በደንብ እንዲያዝልን ደንበኛው ጋር ተደራሽ እንዲሆን የተለያዩ ማስታወቂያን ልናስተላልፍባቸው የምንችላቸው ቻናሎችን መጠቀም አለብን ማለት ነው። ስለዚህ መደጋገም አለበት ማስታወቂያው። በጣምም ደግሞ በማያሰለች መልኩ
መሆን አለበት ማለት ነው። የተሳሳተና የተጋነነ ማስታወቂያ ከመስራት መቆጠብ የሀገሪቱን ሕግ የህብረተሰቡን ባህልና የሙያ ስነ ምግባር ማክበር ግዴታ እንደሆነም አቶ አስቻለው ይጠቁማሉ። በኢትዮጵያ በማስታወቂያ ስራ ላይ የወጣውን አዋጅ ቁጥር 759/2014 ማክበር የሌሎችን የፈጠራ ስራዎችን የመኮረጅና ያለአግባብ ገልብጦ የመጠቀም ተግባርንም ማስወገድ እንደሚገባ ማብራርተዋል። ማስታወቂያ ስናስነግር ለምሳሌ ባንክ ልንወስድ እንችላለን፣ ኢንሹራንስ ልንወስድ እንችላለን፣ ሪል ስቴት ልንወስድ እንችላለን። አንዱን ሪል ስቴት የሆነ ጊዜ ካስተዋወቀ በኋላ በዛው አይነት መልኩ ሌላ ሪል ስቴት ያስተዋውቃል። ይሄ ከሙያ ስነ ምግባር አንጻር ፍጹም ተቀባይነት የሌለውና ማስታወቂያ የሚያስነግሩ የሚሆኑ ሚዲያዎችም እንደዚሁም እንዲህ አይነት ጉዳዮች እንዳይከሰቱ ተገቢው ጥንቃቄ መደረግ አለበት ማለት ነው። ማስታወቂያ ምርትና ደንበኛን የሚያገናኝ አስፈላጊ ድልድይ ቢሆንም ከተገባው ቃል በላይ ማጋነን ግን የደንበኛን እምነት በማጣት ቢዝነስን ለኪሳራ ይዳርጋል። ስለዚህም ማንኛውም ማስታወቂያ የምርቱን የህይወት ዑደት ያገናዘበ፣ ሳቢ፣ እውነተኛ እንዲሁም የሀገሪቱን የማስታወቂያ አዋጅና የሙያ ስነ ምግባር ያከበረ መሆን እንዳለበትም ባለሙያው አሳስበዋል።